እሺ የሚሰማችሁ ከሆነ ትላንትና አበይትና ንዑሳን ንባባት ስናይ ነበርና እስኪ የተወሰኑ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? ይሰማል ድምፄ? እግዚአብሔር ይመስገን። አሜን። የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። አባቶቻችን በመካከላችን የተገኙ ይመስለኛል። ሰዓት እንዳይሄድብን በጸሎት መርሃ ግብራችንን ጀምረን ወደ ዕለቱ ትምህርት ይሆናል የምንሄደው። አባታችን መጋቢ አዲስ ይታዩኛል፣ መላከማዊ አሉ። አባቶች እንግዲህ ያላችሁ በጸሎት ክፈቱልን አንዳችሁ። ጤና ይስጥልኝ አብርሃም፣ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ አንተ? እኛ የምንሰማህ አንተ ማሰማን። እግዚአብሔር ይመስገን፣ የተመሰገነ ይሁን። እሺ ጥሩ። ጊዜ እንዳንወስድ ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰራዊት ጌታ ቅዱስ 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 እግዚአብሔር ሆይ ዕለቱን በሰላም አውለህ ለዚህ ሰዓት አድርሰህ በዚህ መልኩ ያንተን ቃል እንድንሰማ ስለፈቀድክልን ክብር ምስጋና ላንተ ይሁን። ለመምህራችን ምስጢሩን ጥበቡን ለእኛም ደግሞ ዝነ ልቦናችን እንድትከፍትልን ፈቃድ ይሁን። አቤቱ አምላካችን ያነሳስተህ አስጀምረህ በሰላም እንድታስፈጽመን መድኃኔዓለም ኢየሱስ ክርስቶስ ሆይ ለሀገራችን ለዓለማችን ሰላምን ፍቅር እንድታድልልን ለብርሃነ ዕርገት በክብር እንድታበቃን ሁላችንም በንቃት ይህን ቃል እንድንሰማ እንድንታነጽበት እንድንድንበትም እግዚአብሔር ሆይ አንተ እንድትረዳን ከእናትህ ከቅዱሳን ሁሉ በረከቱ እንድታሳትፈን አባታችን ሆይ ብለን ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። አሜን። ይፍቱን ይባርኩን። አሜን። ይፍቱን ይባርኩን። አባታችን እግዚአብሔር ይስጥልን። በጸሎት ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ከዚህ በማስቀጠል ቀጥታ ወደ ዕለቱ ትምህርት ይሆናል የምንሄደው ምስጢረ ንስሐ። አባታችን በመካከላችን ስለተገኙልን ሁላችንም ማስታወሻ በመያዝ ትምህርቱን እንድንከታተል ከወዲሁ በእግዚአብሔር ስም ጋብዛለሁኝ። አባታችን መጋቢ አዲስ ቀሲስ ሶሎሞን ወደ እርሶ እመጣለሁ። የመግቢያ መዝሙር አዘምሩ ነው። ስራ አላልኩኝም ነበር። ይሁን። ይህንን ጉባኤ ባርክልን ጌታችን ማለት እንችላለን። እሺ በል፣ ጥሩ ነው። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን፣ ሰላም ስጠን ፍቅርን ስጠን ዛሬም ለሁላችን፣ ሰላም ስጠን ፍቅርን ስጠን ዛሬም ለሁላችን፣ ሰላም ስጠን ፍቅርን ስጠን ዛሬም ለሁላችን፣ ሰላም ስጠን ፍቅርን ስጠን ዛሬም ለሁላችን።
አምላካችን ሰላሙን ፍቅሩን አድሎ ጉባኤያችንን ይባርክልን ዘንድ የሊዲያን ልቦና የከፈተ እኛንም ከፍቶልን ትምህርቱን እንድንከታተል እግዚአብሔር ይርዳን። ወደ እርሱ እመጣለሁ። አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። እንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ሁሉ ወዳጆች፣ ክቡር አባታችን መላከመዊ መምህር ልሳነ ወርቅ ውቤ የሀገረ ስብከቱ ዋና ስራ አስኪያጅና የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ መጋቢ ሐዲስ ጸዳሉ፣ ይህን መርሃ ግብር በያላችሁበት ሆናችሁ የምትከታተሉ ሁላችሁም ሰላም እግዚአብሔር ከሁላችን ጋር ይሁንልን። እንደምን አመሻችሁ። ምስጋና የባህሪ ገንዘቡ የሚሆን አምላካችን እግዚአብሔር በቸርነቱ ጠብቆ ይሄን ጊዜ ቃሉን እንድንሰማበት ስለሰጠን ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። ቀድሞ የምንማርበት ርዕስ ስለታወቀ ለትምህርታችን መነሻ የሚሆነን ጥበብ ሐነጸት ቤታ ወአቀመት ሰባታ አዕማደ፣ ጥበብ ቤቷን ሰራች ሰባት ምሰሶቿንም አቆመች የሚል ይሆናል። ጥበብ ቤቷን ሰራች ሰባት ምሰሶቿንም አቆመች ቃሉ በመጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። የትምህርታችን ርዕስ ነው። ጥበብ ቤቷን ሰራች ሰባት ምሰሶቿንም አቆመች። ቃሉን ጥበበኛው ሶሎሞን ተናግሮታል። ጥበብ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። የእግዚአብሔር ጥበብ ይባላል፣ ጥበብም ተብሎ ይገለጣል። ይልቁንም በዚህ በዘመነ ትንሣኤና በበዓለ በዘመነ አስተርእዮ በቅዱስ ኤጲፋኒዎስ ቅዳሴ ላይ ጥበብ ሐነጸት ቤታ ወአቀመት ሰባታ አዕማደ ይልና መጨረሻ ላይ ጥበብ ቤቷን ሰራች ሰባት ምሰሶቿን አቆመች ፍሪዳዋን አረደች ይልና መጨረሻ ጥበብሰ መድኃኒነ ውእቱ ዘተሳየጠነ በንዝሃተ ደሙ ወሐረየነ ለመንግስቱ፣ ጥበብማ በደሙ ፈሳሽነት የዋጀን ለመንግስቱም የመረጠን ጥበብ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ጥበብ የተባለ ክርስቶስ ነው። ጥበብ የተባለ ወልድ ነው። ጥበብ እግዚአብሔር ነው። ጥበብ ቤቷን ሰራች ሲል ደግሞ ቤት የተባለው የሰውን ልጅ ፈጠረ ማለት ነው። ምክንያቱም እመቦ ዘየአምን ብየ አነ ወአብ ወመንፈስ ቅዱስ ንመጽእ ኀቤሁ ወንገብሮ ማኅደረ፣ የሚያምንብኝ ማንም ቢኖር እኔ አብና መንፈስ ቅዱስ መጥተን በእርሱ ዘንድ እናድራለን ይላል እና የእግዚአብሔር ማደሪያ ቤት የተባልነው እኛ ነን። ቅዱስ ጳውሎስም እናንተ የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ እንደሆናችሁን የእግዚአብሔር ማደሪያ እንደሆናችሁና የእግዚአብሔር መንፈስ በእናንተ ውስጥ እንዳለባችሁ አታውቁምን? እንደሚያድርባችሁ አታውቁምን? ይላል። ስለዚህ ቤት የተባልነው እኛ ነን። ስለዚህ ጥበብ ቤቷን ሰራች ማለት ጥበብ የተባለ ወልድ የሰው ልጅ ፈጠረ ማለት ነው እና ሰባት ምሰሶቿንም አቆመች ማለት ደግሞ ሰባት ምሰሶች የተባሉት ሰባቱ ባህሪያተ ሰብ ናቸው። ሰው ሰባት ባህሪያት አሉት እና ሰባት ምሰሶ የተባሉ ሰባቱ ባህሪያተ ሰብ ናቸው። አራቱ ባህሪያተ ስጋ ናቸው። ሶስቱ ደግሞ ባህሪያተ ነፍስ ናቸው። ባህሪያተ ስጋ የሚባሉት ሁልጊዜ ይነገራሉ። መሬት፣ ውሃ፣ እሳትና ነፋስ። ይሄ ስጋን ከምድር አፈር አበጀው የሚለው ነው። የነፍስ ባህሪያት ደግሞ ለባዊነት፣ ነባቢነትና ሕያውነት። ስለዚህ ሰባት ምሰሶቿንም አቆመች ማለት ከሰባቱ ባህሪያት በሰባቱ ባህሪያት አጸናው ማለት ነው። ነገራችን ላይ ሰው የሚለው ስም በራሱ ባህሪያችንን ነው የሚገልጠው። በግዕዝ ሰብ ነው የሚባለው። እሱ መነሻው ደግሞ ሰብአ ሰባት አደረገ የሚል ነው። ሰብ ማለት ሰባት ባህሪያት ያሉት ፍጡር ማለት ነው እና ጥበብ የተባለ እግዚአብሔር ሰውን ፈጠረ፣ ሰባት ባህሪያትንም በሰባት ባህሪያትም አከበረው ማለት ነው። እንግዲህ ለሰባቱ ባህሪያት ላለው ሰው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው የሞተው መከራ የተቀበለው ለሰው ነው። ለሰው መሞቱን መሰቀሉን መከራ መቀበሉን ከሰማይ ሰማያት መውረዱን ለሰው መሆኑን የሚያጠይቀን ጌታችን መድኃኒታችን ኢየሱስ በተሰቀለ ቀን ሰባት ተአምራት ተደርገዋል። ሰባት ነገሮችንም ተናግሯል። በጣም የሚገርመው ተአምራቱንም ስናይ
ንግግሮቹንም ስናይ ሶስቱ ወደ ሰማይ ናቸው፣ አራቱ ደግሞ ወደ ምድር ናቸው። ሰውም የሁለት ዓለም ፍጡር ነው። ከምድር ከአራቱ ባህሪያት ተፈጥሯል፣ ከሰማይ ደግሞ ከሶስቱ ባህሪያት፣ ነፍሱ ከሰማይ ስጋው ከምድር። ስለዚህ በተሰቀለ ጊዜ በፀሐይ ጨለመ፣ ጨረቃ ደም ሆነች፣ ከዋክብት ተረገፉ፣ ሶስት ተአምራት። በምድር የቤተ መቅደሱ መጋረጃ ለሁለት ተሰነጠቀ፣ መቃብራት ተከፈቱ፣ ሙታን ተነሱ፣ አለቶች ተሰነጣጠቁ እና በምድር አራት ተአምራት መሆኑ ለአራቱ ባህሪያት ስጋ መሰቀሉን፣ በሰማይ ሶስት ተአምራት መደረጉም ለሶስቱ ባህሪያት ነፍስ መሰቀሉን፣ አጠቃላይ ለሰው መሰቀሉን ያሳያል። የተናገረውም ንግግሮች ሰባት ንግግሮች ናቸው። አራቱ ወደ ሰማይ ማለት ሶስቱ ወደ ሰማይ፣ አራቱ ወደ መሬት ናቸው። ወደ ሰማይ የተነገራቸው አባ ስረ ሎሙ እስመ በዘያምሩ ይገብሩ አባ አመሐጽን ነፍሴ ውስተ እዴከ ቅድስት አምላኬ ኤሎሄ ኤሎሄ ለማ ሰበቅታኒ አምላኬ ለምን ተውኸኝ አባት ሆይ የሚያደርጉትን ያውቁምና ይቅር በላቸው። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚሉ ሶስቱን ወደ ሰማይ ነው የተናገረው። ሌሎቹ ግን ወደ መሬት ነው። ተጠማሁ የሚለው፣ ተፈጸመ የሚለው፣ አንተ ልጅ ነዋት እናት የሚለው፣ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ የሚለው ወደ መሬት ነው እና በአጠቃላይ ክርስቶስ የሞተውም የተሰቀለውም ለሰው ልጅ ነው። ስለዚህ ጥበብ ቤቷን ሰራች ማለት ጥበብ የተባለ ወልድ ሰውን ፈጠረ፣ በሰባቱ ባህሪያትም አከበረው ማለት ነው። አንድም ጥበብ ቤቷን ሰራች ማለት ጥበብ የተባለ ቤተክርስቲያንን መሰረታት ሰራት ማለት ነው። ቤት የተባለችው ቤተክርስቲያን ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን አንተ ኮክ ወበዲበ ዛቲ ኮክ አሐንጻ ለቤተክርስቲያኔ፣ አንተ መሰረትና በዚህ አለት ላይ በዚህ መሰረት ላይ ቤተክርስቲያኔን እሰራታለሁ ካለ በኋላ ወአናቅጽ ሲኦልን ይልዋ የሲኦል ደጆችም አይችሏትም። ስለዚህ ቤት የተባለችው ቤተክርስቲያን ናት እና ጥበብ ቤቱን ቤተክርስቲያንን ሰራ ካለ በኋላ ሰባት ምሰሶቹንም አቆመ። ያ ማለት ደግሞ ሰባቱ ምስጢራተ ቤተክርስቲያንን አጸና ማለት ነው። ስለዚህ እግዚአብሔር ቤተክርስቲያንን ሰራ፣ ቤተክርስቲያንን ደግሞ በሰባት ቤተክርስቲያናት በሰባት ምስጢራተ ቤተክርስቲያን አጸናት፣ ወይም ለሰው ድነትን፣ ቅድስናን፣ በረከትን እንድትሰጥ አደረጋት ማለት ነው። ዛሬ የምንማረው ትምህርት ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ የሆነውን ምስጢረ ንስሐን ነው ማለት ነው እና ምስጢረ ንስሐ ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ ነው። ወደ ምስጢረ ንስሐ ከመሄዳችን በፊት ግን እግዚአብሔር ቤተክርስቲያንን ሰራ፣ ሰባት ምሰሶ የተባለው ሰባት ምስጢራተ ቤተክርስቲያን ናቸው ብለናል እና እንግዲህ የቤት አምድ ቤቱ የቆመበት አምድ አንዱ ከወደቀ ቤቱን መሰረቱ እንደሚያናጋ ሁሉ ቤተክርስቲያንም በረከትን የምትሰጠው ቅድስናን የምታስተላልፈው ሰውን ለመንግስተ ሰማያት የምታበቃው ከእግዚአብሔር ጋር የምታስታርቀው ከእግዚአብሔር ጋር የእግዚአብሔር ልጅ የምታደርገው በምስጢራተ ቤተክርስቲያን ነው እና ምስጢራተ ቤተክርስቲያን ሰባት ናቸው። ለምን ምስጢራተ ቤተክርስቲያን ሰባት ሆኑ የሚል ጥያቄ ከተነሳ ለምን ስምንት አልሆኑ? ለምን ዝቅ ብለውስ 5 እና 6 አልሆኑም? ሰባት የሆኑበት ምክንያቱ ምንድነው ቢባል ሰባት ፍጹም ቁጥር ነው። ሰባት ፍጹም ቁጥር ነው። መጽሐፋችን እስመ ሁልቆ ሳብዕ ፍጹም ውእቱ በኀበ ዕብራውያን፣ ሰባት ቁጥር በዕብራውያን ዘንድ ፍጹም ቁጥር ነው ይላል። ፍጹም ቁጥር መሆኑ በሚታወቀው በምንድን ነው? ፍጹም ለምን ሆነ በዕብራውያን ዘንድ ከተባለ እግዚአብሔር 6 ቀን ፍጥረታትን ፈጠረና በሰባተኛው ቀን አረፈ። ያ ማለት በሰባተኛው ቀን እግዚአብሔር የፈጠረው ሙሉ መሆኑን አየ፣ ሙሉ ፍጥረት መፍጠሩን አየ። ስለዚህ ቤተክርስቲያንን በሰባቱ ምስጢራተ ቤተክርስቲያን ለሰው ልጅ ሙሉ አገልግሎት ትሰጣለች ማለት ነው። የተሟላ አገልግሎት፣ የጎደለ ነገር አይኖረውም ማለት ነው። መንፈሳዊ ሕይወቱን የሚያቃናበት ከእግዚአብሔር ጋር የሚታረቅበትን ሙሉ አገልግሎት ትሰጣለች። ስለዚህ ሰባት ሆነ። ለዚያ ነው ሰባት ቁጥር በቤተክርስቲያናችን የተለመደ ቁጥር ነው። የጸሎት ጊዜያችን በቀን 7 ጊዜ ነው። በዓመት 7 አጽዋማት አሉ። ሊቃነ መላእክት 7 ናቸው። ዕለታት 7 ናቸው። ይሄንን ዓለም የምንቆጥርበት መስፈሪያ መቁጠሪያ የሰጠን 7 አዕዋዳት አሉ እና 7 ቁጥር የተለመደ ነው። ለምን ከተባለ ፍጹም ስለሆነ ነው እና ምስጢረ ቤተክርስቲያናትም 7 ናቸው። ማን ናቸው ከተባለ ስማቸውንም በዚሁ ይዘን ለማለፍ እንዲመቸን ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ተክሊል፣ ምስጢረ ክህነት፣ ምስጢረ ንስሐና ምስጢረ ቀንዲል ይባላሉ ማለት ነው። 7 ናቸው። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣
ምስጢረ ተክሊል፣ ምስጢረ ክህነት፣ ምስጢረ ንስሐና ምስጢረ ቀንዲል ይባላሉ። እና ጥበብ ቤቷን ሰራች፣ ሰባት ምሰሶቿንም አቆመች ማለት ጥበብ የተባለ ወልድ ቤተክርስቲያንን ሰራ። ቤተክርስቲያን ደግሞ የምትመራበት የምትተዳደርበት ወይም የምትቀድስበት ከፈጣሪዋ ጋር የምትገናኝበት ሰባት ምስጢራትን ሰጣት ማለት ነው። እና እነዚህ ሰባት ምስጢረ ቤተክርስቲያናት ያው ከስማቸው እንደምናየው ምስጢር የሚል አለ። ከፊት ከስማቸው በፊት ምስጢር 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 የሚል አለውና ለምን ምስጢር ተባለ የሚለውንም ባጭሩ ለማየት ያክል ምስጢር የተባሉበት ምክንያት ስለ ሶስት ምክንያት ነው። የመጀመሪያው የሚፈጸሙት ለሚያምን ሰው ነው። ምስጢረ ቤተክርስቲያን ሲፈጸም ለማያምኑ ሰዎች ቀልድ ሊመስል ይችላል፣ ፌዝ ሊመስል ይችላል። ምክንያቱም ለሚያምን ነው። ለማያምን ሰው ምስጢርነታቸው፣ በረከታቸው፣ ቅድስናቸው አይገባው። ስለዚህ ምስጢር የተባሉት ለዚያ ነው፣ ለሚያምኑ ስለሚፈጸም ነው። እምነት ደግሞ በልብ ስለሆነ ማለት ነው። ሁለት ሰዎች አቆመን በጣም ጽኑ እምነት ያለውንና ተጠራጣሪውን እኛ መለየት አንችልም፣ የውስጡ ስለሆነ አይታይም ነው። ሁለተኛው በሚታይ ነገር የማይታይ ጸጋን ስለሚያሰጡ ነው። ምሳሌ ሰው ሲጠመቅ ይታያል፣ ውሃ ሲፈስበት ይታያል፣ ካህኑ ሲጠምቆ ይታያል፣ ውሃውን ሲባርከው ይታያል። የእግዚአብሔር ልጅ ሲሆን ግን አይታይም። ስለዚህ በሚታይ ጸጋ በሚታይ ስርዓት የማይታይ ጸጋ ስለሚያሰጥ ምስጢር ተብሏል ማለት ነው። ሌላው ጸጋ መንፈስ ቅዱስን ስለሚያሳድሩ ምስጢር ተብለዋል ማለት ነው። እና እነዚህ ሰባቱ ምስጢራተ ቤተክርስቲያናት ከሰባቱ ምስጢራተ ቤተክርስቲያን ከሚሰጡት ጥቅም አንጻር በሶስት እንከፍላቸዋለን። ከሚያስገኙት ጥቅም አንጻር መቼም የሚፈጸሙ ለጥቅም ነው እና ከሚያስገኙት ጥቅም አንጻር በሶስት ይከፈላሉ። የመጀመሪያው ፍጹም የሆነ ዘላለማዊ ድህነትን የሚያሰጡ ምስጢራት አሉ። ቀጥሎ ደግሞ ፍጹም አንድነትን የሚያስገኙ ምስጢራት አሉ። ሶስተኛ ላይ ደግሞ የነፍስንና የስጋን እድፍ የሚያጥሩ ምስጢራት አሉ ማለት ነው እና በሶስት ይከፈላሉ። የመጀመሪያዎቹ ፍጹም ዘላለማዊ ድህነትን የሚያሰጡት ምስጢራት ሶስት ናቸው። እነዚህም ምስጢረ ጥምቀት፣ ምስጢረ ሜሮንና ምስጢረ ቁርባን ፍጹም የሆነ ዘላለማዊ ድህነትን የሚያሰጡ ምስጢራት ናቸው። ለምሳሌ አንድ ሰው መዳን፣ መጽደቅ፣ መንግስተ ሰማያትን መውረስ የሚችለው ከተጠመቀ፣ የክርስቶስን ስጋውንና ደሙን ከተመገበ፣ ከበላ፣ ከጠጣ ነው፣ በሜሮን ከታተመ ነው። ስለዚህ እነዚህ ሶስቱ ፍጹም ዘላለማዊ ድህነትን የሚያሰጡ ምስጢራት ይባላሉ። ቀጥሎ ያሉት ደግሞ ለፍጹም አንድነትን የሚያመጡና የሚያስገኙና ለበለጠ ክብር የሚያበቁ ናቸው። ይህም ምስጢረ ጥምቀት፣ ምስጢረ ተክሊል ፍጹም አንድነትን የሚያስገኝ ነው። ምስጢረ ክህነት ደግሞ ለበለጠ ክብር፣ ለበለጠ አገልግሎት የሚያበቃ ነው። ሁለቱ ምስጢረ ንስሐና ምስጢረ ቀንዲል፣ ምስጢረ ንስሐ የነፍስን ኃጢአት የሚያጥብ ነው። ምስጢረ ቀንዲል ደግሞ የስጋን በሽታ የሚፈውስ ነው። ምስጢረ ቀንዲል የስጋን በሽታ ቢፈውስም የነፍስንም ቁስል የሚፈውስ ነው። ስለዚህ ከሚያስገኙት ጥቅም አንጻር በሶስት ይከፈላሉ። ድህነትን የሚያስገኙ፣ ፍጹም አንድነትንና ለበለጠ ክብር የሚያበቁ፣ እንደገና ሶስተኛ ላይ ደግሞ የነፍስንና የስጋን በሽታ የሚፈውሱ ተብለው በሶስት ይከፈላሉ። ከአፈጻጸማቸው አንጻር ካየናቸው የሚደገሙ ምስጢራት አሉ፣ የማይደገሙ ምስጢራት አሉ። የማይደገሙ ምስጢራት ምስጢረ ጥምቀት አይደገምም፣ ምስጢረ ተክሊል አይደገምም፣ ምስጢረ ክህነት አይደገምም። ሌሎቹ ግን ይደጋገማሉ። ስለዚህ ዛሬ የምናየው ምስጢረ ንስሐ ከማይደገሙ ምስጢራት መካከል አንዱ ነው ማለት ነው። ከሚደገሙ ምስጢራት መካከል አንዱ ነው ማለት ነው። ምክንያቱም ሰው በየጊዜው ሲበድል ንስሐ ይገባል። ንስሐ ገባለሁ ብሎ መበደል አይጠበቅበትም፣ አይገባውም። ነገር ግን ከበደለ ንስሐ ይገባል። ስለዚህ ምስጢረ ንስሐም ምስጢር የተባለበት ዋናው ምክንያት በሚታይ ቀኖና፣ በሚታይ ኑዛዜ የማይታየውን ስርየተ ኃጢአት ያገኛል ማለት ነው። አንድ ሰው ኃጢአት ሲሰራ ይታያል። በኃጢአቱ ሲያዝን ይታያል፣ ሲጸጸት ይታያል፣ ሄዶ ለካህኑ ሲናዘዝ ይታያል። ምናልባት ካህኑ ደግሞ የሰጡትን ቀኖና ሲፈጽም ይታያል። ኃጢአቱ ሲሰረይለት ግን አይታይም። ስለዚህ በሚታይ ነገር የማይታይ ጸጋ መንፈስ ቅዱስን ስለሚያሰጥ ምስጢር ተብሏል ነው እና ምስጢረ ንስሐ እንግዲህ ንስሐ
የአንድ ክርስቲያን የህይወቱ ማዕከል ነው። እግዚአብሔር የሚፈልገው ይሄንን ነው። ንስሐ የሚፈጸመው በትህትና ነው። ልበ ትሑተ ወየዋሃ ይሜንን እግዚአብሔር የትሑታንን ሰውነት ቸል አይልም፣ አይንቅም፣ አይጸየፍም። ስለዚህ ሰው ሁልጊዜ ንስሐ የሚገባው የፈጣሪውን ቸርነት የእሱን በደል እያሰበ ነው እና ምስጢረ ንስሐ እግዚአብሔር ወደ ቀደመ ማንነታችን የምንመለስበት ኃጢአታችን የሚሰረይበት ወደ መንግስተ ሰማያት የምንገባበት ትልቅ እግዚአብሔር የሰጠን ጸጋ ነው። በእኛ ችሎታ፣ በእኛ እውቀት፣ በእኛ ጥያቄ ሳይሆን እግዚአብሔር ለእኛ እንደ አቅማችንን አውቆ እስመ አንተ ተአምር ድካሙ ለሰብእ የምንለው የሰውን ድካሙን አውቆ እግዚአብሔር ንስሐ ሰርቶልናል እና ንስሐ ሊሰርልን አምላካችን እግዚአብሔር ክብር ምስጋና ይግባው። ስለዚህ ዛሬ በጣም በእውነት አስመረን ማየት የሚጠበቅብን እርግጥ ነው ስለ ንስሐ ሰባኪ በጣም ብዙ ነው ያለው። ሁሉም ቤተ እምነት መባል ይችላሉ። ንስሐን ይሰብካሉ፣ ንስሐ ግባ ይላሉ። በተለይ የያዕቆብን መልእክት በመጥቀስ ብዙዎች እርስ በርሳችሁ ተናዘዙ የሚለውን ያነሱና አሁን ንስሐ ግቡ፣ ንስሐ እንዴት እንግባ ሲባሉ በቃ እርስ በርሳችን መናዘዝ ነው። እኔ ለአንተ፣ አንተ ለእኔ፣ ለጓደኛ፣ ለወንድም፣ አንዳንዴም ደግሞ በጣም ድፍረቱ ካለ ደግሞ በጉባኤ መካከል ወጥተን ኃጢአተኛ ነኝ ብለህ መናዘዝ ነው ብለው የሚናገሩ ሰዎች አሉና ንስሐ ምንድን ነው? አንዳንዶቹ ደግሞ አይ ንስሐ ማለት መጸጸት ብቻ ነው፣ በቃ መቆዘብ ነው፣ ኃጢአትህን ለእግዚአብሔር እየነገርከው ዕለት ዕለት ማልቀስ ነው ብለው የሚያስቡም አሉና ማልቀስም ከቀቢጸ ተስፋ ያደርሳል፣ ተስፋ ከመቁረጥ ያደርሳል እንጂ በእውነት ኃጢአትን አያስተሰርይም። ስለዚህ ኃጢአትን ሊያስተሰርይ የሚችል ንስሐ ምን አይነት ንስሐ ነው? ስለ ንስሐ በጣም በሰፊው ስለተነገረ ማለት ነው። ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። የዮሐንስ መጥምቅ የመጀመሪያው ስብከቱ ነው። ጌታችን ይህንን ያጸናው ነሱ ውስጥ መቀረበት መንግስተ ሰማያት ቀርባለችና ንስሐ ግቡ። በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፈስሑ፣ ዛሬ የሚያለቅሱ ሰዎች ብፁዓን ንዑዳን ክቡራን ናቸው። ለምን? መጽናናትን ያገኛሉ። ብፁዓን እለ ይበክዩ ይእዜ እስመ እሙንቱ ይትፈስሑ፣ ዛሬ የሚያለቅሱ የሚያዝኑ ሰዎች ብፁዓን ንዑዳን ክቡራን ናቸው። ይሄ ነው የንስሐ ማዕከሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ንስሐ የሚገባ ሰው ምን ያገኛል ከተባለ የመጀመሪያው ኃጢአቱ ይሰረይለታል፣ በእግዚአብሔር ዘንድ ደግሞ ብፁዕ ንዑድ ክቡር ተብሎ ይመሰገናል። ሁላችን የምንጠብቀው ይሄ ስለሆነ ለመጨረሻ እግዚአብሔር ሲመጣ ሁለት ነገር ነው የሚናገረው። ኑ ሀቢየ ቡሩካኑ ላዌ፣ እናንተ አባቴ ቡሩካን ይላል፣ ሁሩ ምኔ፣ እናንተ ርጉማን እኔ ሂዱ ይላል። ስለዚህ ዛሬ የሚያለቅሱ ማለት ንስሐ እንዴት ይፈጸማል በተባለ ንስሐ የሚፈጸመው ዛሬ ነው። ንስሐ ነገ የለም፣ ንስሐ ከነገ ወዲያ የለም። ይትበሉ ለጌሰም እስመ ጌሰም እሳት የሊ ለረሳ፣ ነገ ለራሱ ያስባልና ለነገ አትበሉ። ዛሬ ሰራችሁትን ኃጢአት ዛሬ ተናዘዙ፣ ምክንያቱም የእናንተ ዛሬ ናችሁና። ዛሬ መቼ ነው? አሁን ዛሬ የሚያለቅሱ ብሏል ክርስቶስ። ክርስቶስ ይህንን ቃል የተናገረበት ዕለት ዛሬ ተብሎ ይጠራ ነበር። ዛሬም እኛ የምንናገርበት አሁንም ዛሬም የምንናገረው ይሄ ዛሬ ይባላል። ስለዚህ ዛሬ የሚያለቅሱ መቼ እናልቅስ? ማልቀስ የሚገባን መቼ ነው? መቼ እናልቅስ ከተባለ ዛሬ ተብሎ የተጠራው ሰው በሕይወተ ሥጋ የሚኖርበት ዘመን ዛሬ ተብሎ ይጠራል። ለእያንዳንዳችን ዛሬያችን ነፍሳችን ከስጋችን ተዋህዳ ያለችበት ወቅት ነው። ያ ብቻ አይደለም፣ መናገር የምንችልበት፣ ሮጠን መቅደም፣ ተናግረን ማሳመን፣ ጨብጠን ማጥመቅ፣ ታግለን መጣል የምንችልበት በጉብዝና ወራት ፈጣሪን አስብ የሚለው የጉብዝና ወራት ነው ዛሬ የተባለው። ስለዚህ ዛሬ የሚያለቅሱ ብፁዓን ንዑዳን ክቡራን ናቸው። ለምን? መጽናናትን ያገኛሉ። ቅዱስ ጳውሎስ የተባለ ሊቅ ይህንን ቃል ሲተረጉም ምን ይላል? ሰው በስድስት ምክንያት ያዝናል ይላል። በስድስት ምክንያት ያዝናል። ዛሬ የሚያለቅሱ ብፁዓን ናቸው፣ መጽናናትን ያገኛሉና። ሰው በስድስት ምክንያት ያዝናል ይልና በሶስቱ የሚያዝን አይጠቀምም፣ በሶስቱ የሚያዝን ግን ይጠቀማል ይላል። ሶስቱም የማይጠቅም ለቅሶ ነው፣ የማይጠቅም ሐዘን ነው። ሶስቱ ደግሞ የሚጠቅም ሐዘን ነው። ከማይጠቅመው ሐዘን ሲጀምር ምን ይላል? ሰው በዚህ ዓለም ላይ ያፈራሁት ሀብትና ንብረት ጠፋ፣ ሌባ ሰረቀኝ፣ ወንበዴ ቀማኝ፣
ሀብት ንብረት የለኝም ብሎ የሚያዝን ሰው አይጠቀምም ይላል። ለምን ካልከኝ የተዝግቡ መዝገበ ዘበምድር አላ ዝግቡ መዝገበ ዘበሰማያት። በዚህ ምድር ላይ ብል ነቀዝ የሚያበላሸው ሌባ ወንበዴ የሚሰርቀው ሀብት አታከማቹ፣ ይልቁንም ዘኢይረክቦ ሰራቂ ወኢያማስኖ ጻጼ ወቁልቁኔ፣ ብልና ነቀዝ የማያበላሸው ወንበዴ የማይቀማው በሰማያት መዝገብ አዘጋጁ የሚለውን ረስቷልና ይሄ አይጠቀምም ይላል። ሁለተኛው በዚህ ምድር ላይ መከራ በዛብኝ፣ ሰዎች ደበደቡኝ፣ አሳደዱኝ ብሎ የሚያለቅስም ሰው አይጠቀምም ይላል። ምክንያቱም በዓለም ሳላችሁ መከራ አለባችሁ የሚለውን ቃል ረስቶታልና። ስለዚህ እዚህ ምድር ላይ ስለደረሰበት መከራ የሚያለቅስ ከሆነ ይሄም አይጠቀምም ይላል። ሶስተኛው በእንተ ሞት አዝማዲው፣ ስለ ዘመዶቹ ሞት፣ እናትና አባት የሞቱ እህትና ወንድም ማጣው ባልንጀሮች የጠፉ ብሎ የሚያዝንም ሰው አይጠቀምም። እንደ እናትና እንደ አባት ሥላሴ እንደ እህትና እንደ ወንድም መላእክት እንዳሉለት ረስቷልና። ስለዚህ በሶስቱ ምክንያት ማዘን አይገባም ይላል። ያ ማለት ስላጣው ሀብት፣ ስለደረሰበት መከራና ስለሞቱበት ዘመዶቹ የሚያዝን ሰው አይጠቀምም ይላል። አይጠቅመውም፣ አይረባውም፣ አይጠቅመውም። ስለዚህ የሚጠቅመው ሀዘን የትኛው ነው ትለኝ እንደሆነ የመጀመሪያው አንደኛው ሞተ ወልደ እግዚአብሔርን አስቦ ቢያለቅስ፣ የክርስቶስን መከራውን፣ ሕማሙን፣ ግፉን፣ ስቅላቱን፣ ችንካሩን አስቦ የሚያለቅስ ልክ እንደ ቅዱስ ዮሐንስ ወንጌላዊ። ቅዱስ ዮሐንስ ወንጌላዊ ለ70 ዘመን አልቅሷል። ቁጽረ ገጽ ይባላል። ፊቱ የተቋጠረ የማይፈታ ለዘመናት ያለቀሰ ሰው ነው። 70 ዘመን ነው ያለቀሰው። ይቡሰ ገጽ ተብሎ እንባው አልቆበት ደርቆ አልቅሷልና ይሄ የሚጠቅም ሀዘን ነው። የክርስቶስን መከራ አስቦ ቢያለቅስ ምን ያገኛል ትለኝ እንደሆነ ክርስቶስ በመጣ ጊዜ በፍርድ ወንበር ላይ ያስቀምጠዋል፣ ያከብረዋል። ስለዚህ የሚጠቅም ሀዘን የክርስቶስን መከራውን አስቦ ማልቀስ ነው ይላል። ሁለተኛው ግፋ ሰማዕታትን አስቦ ማልቀስ ነው። የሰማዕታትን መከራቸውን የነ ቅዱስ ጊዮርጊስን። ምክንያቱም ሰማዕታት የዚህን ዓለም መከራ የተቀበሉት ስለ በልተው ወይም እንበላለን እንጠጣለን እንሾማለን ብለው አይደለም፣ ወይም ደግሞ አጥፍተው አይደለም፣ በድለው አይደለም። ወተአገሱ ሞተ መሪረ በእንተ መንግስተ ሰማያት ወቃው ደግሞ እግዚአብሔር፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያትን መራራ ሞትን ታገሱ ስለሚል የሰማዕታትን መከራ አስቦ ልክ ደጋጎቹ አይሁድ በኢየሩሳሌም እስጢፋኖስ በሞተ ጊዜ እንዳለቀሱለት የሰማዕታቱን መከራ አስቦ ቢያለቅስ የሰማዕታቱ በረከት ያድርበታል፣ ሰማዕቱ ያማልደዋል፣ የሰማዕታቱ ጸሎት ይረዳዋልና የሰማዕታትን መከራ አስቦ ማልቀስ መልካም ነው፣ በጎ ነው፣ የሚጠቅማል ይላል። ሶስተኛው ግን የራሱን ኃጢአት እያሰበ ቢያለቅስ ነው ይላል። የራሱን ኃጢአት እያሰበ ቢያለቅስ ኃጢአቱ ይሰረይለታል ይላል። እና ሰው በስድስት ምክንያት ያዝናል። እንግዲህ በዚህ ምድር ላይ ሀብት ጠፍቶባቸው የሚያለቅሱ ሰዎች አሉ፣ ከስረው መከራ ደርሶባቸው የሚያለቅሱ ሰዎች አሉ፣ ዘመዶቻቸውን አጥተው የሚያለቅሱ ሰዎች አሉ። እነዛ አይጠቀሙም። የሚጠቀሙት የክርስቶስን መከራ አስበው የሚያለቅሱ፣ የሰማዕታትን መከራ አስበው የሚያለቅሱና የራሳቸውን ኃጢአት እያሰቡ የሚያለቅሱ። ስለዚህ ንስሐ ምንድን ነው ትለኝ እንደሆነ የራስን ኃጢአት እያሰብክ ራስን እየከሰስክ በራስ ላይ ፈርደህ እግዚአብሔር ይቅር እንዲል የምታነባው እንባ ነው ንስሐ ማለት። ስለዚህ የራሱን ኃጢአት አስቦ ማልቀስ ነው ይልና የራሱን ኃጢአት አስቦ ቢያለቅስ ሰው ምን ያገኛል ትለኝ እንደሆነ ኃጢአቱ ይሰረይለታል ይላል። እና ይሄንን ደግሞ ቅዱስ ዮሐንስ አፈወርቅ ሲያብራራ ምን ይላል? ሰው እግዚአብሔር ሀዘንን፣ ለቅሶን አልፈጠረም፣ ጸጸትን አልፈጠረም። ሰው ማዘን፣ መጸጸት፣ ማልቀስ የጀመረው ከኃጢአት በኋላ ነው። በአጭር ቃል ስንገልጣቸው ሀዘንና ለቅሶ የኃጢአት ውጤቶች ናቸው፣ የኃጢአት ልጆች ናቸው። እግዚአብሔር እሰ ይገብረ ሞተ አላ ረሲያን ሰብሰው አርካ አምሰልዎ፣ እግዚአብሔር ሞትን አልፈጠረውም፣ አልሰራውም። ነገር ግን ሰነፍ ሰዎች ጠርተው ባልንጀራ አደረጉት እንደሚል እግዚአብሔር ሀዘንን አልፈጠረም፣ እግዚአብሔር ለቅሶን አልፈጠረም። ስለዚህ ሀዘንና ለቅሶ በጣም በሚገርም ሁኔታ የኃጢአት ልጆች ናቸው። አዳም በገነት 7 ዓመት ሲኖር ሀዘንና ለቅሶን አያውቅም ነበረ። ነገር ግን ከገነት ከወጣ በኋላ ግን ሀዘንና ለቅሶ አገኙት። ስለዚህ በአጭር ቋንቋ ሀዘንና ለቅሶ የኃጢአት ልጆች ናቸው። በጣም የሚገርመው ግን ሀዘንና ለቅሶ ኃጢአትን ለማጥፋት የሚጠቅሙ ነው ዋነኛ መሳሪያዎች ናቸው እና ዮሐንስ አፈወርቅ ምንድን የሚለው ልብሳችሁን አጥባችሁ ተኩሳችሁ ለረጅም ጊዜ ቁም ሳጥን ውስጥ ብታስቀምጡት ምን ይሆናል ብሎ ይጠይቃል። ያው ብል የሚባል ይበላዋል። ልብስ በተለይ ያበሻ ልብስ ብል ይባላል። ተጣጥፎ ለረጅም
ረዘም ላለ ጊዜ ሳጥን ውስጥ ሲቀመጥ ብል ይበላዋልና ይሄ ብል ከየት ነው የሚመጣው? ከመሬት ነው የሚወጣው? ከሰማይ ነው የሚወርደው? ከየት ነው የሚመጣው ሲባል ልብሱ ራሱ ይወልደዋል። ልብሱ ብል ያፈራል። ስለዚህ በአጭር ቋንቋ ብሉ የልብሱ ልጅ ነው ማለት ነው። ብል ከልብስ ተገይቶ ግን መልሶ የሚበላው ማለት ነው ልብሱን ነው። ስለዚህ ይላል ብል ከልብስ ተገይቶ መልሶ ልብሱን እንደሚበላው ሁሉ እንጨትም ሲቆይ ይነቅዛል። ነቀዙ ከሌላ ቦታ አይደለም የሚመጣው፣ ራሱ ነው ነቀዝ የሚያፈራው። ከእንጨቱ ነው የተገኘው ነቀዙ፣ ግን መልሶ እንጨቱን ይበላዋል። ስለዚህ ብል ከልብስ ተገይቶ መልሶ ልብሱን እንደሚበላው እንደሚያጠፋው ሁሉ ኃጢአትና ሐዘንም ሐዘንና ለቅሶም ከኃጢአት ተገይተው መልሰው ኃጢአትን ያጠፉታል ማለት ነው። ልክ በዚህ ምሳሌ ነው የሚያስቀምጠው እና ዛሬ የሚያለቅሱ ብፁዓን ናቸው መጽናናትን ያገኛሉና የሚለው የራሳቸውን ኃጢአት አስበው ቢያለቅሱ ኃጢአታቸው ይሰረይላቸዋልና ንዑዳን ክቡራን ብፁዓን ናቸው የሚለው ለዚህ ነው። ብል ከልብስ ተገይቶ መልሶ ልብሱን እንደሚያጠፋ ሁሉ መጀመሪያ ኃጢአት ሐዘንና ለቅሶን ወለደች። እንደገና ዛሬ ደግሞ ስለ ኃጢአታችን መልሰን ስናለቅስ ስናነባ ኃጢአታችን ይጠፋል ማለት ነው እና ብፁዓን ለበክዩ እዚስ በሙቱ ይትፈሱ፣ ዛሬ የሚያለቅሱ ንዑዳን ክቡራን ናቸው መጽናናትን ያገኛሉ። ስለዚህ እንዴት እናልቅስ ነው? ዝም ብሎ ማልቀስም ከቀቢጸ ተስፋ ያደርሳል፣ ተስፋ መቁረጥ ነው። ስለዚህ ሰው ንስሐ ሲገባ እንዴት መግባት አለብን ካልን መጀመሪያ እግዚአብሔር ከኛ የሚፈልገው ነገር አለ። ኃጢአታችንን ማመን፣ እግዚአብሔርን የሚያክል ጌታ መበደላችንን ማመን ያስፈልጋል። ሁላችን ሰው ለንስሐ ሲዘጋጅ ማድረግ ያለበት ነገር ለኃጢአቱ ምክንያት ማበጀት የለበትም። አዎ እኔ ይህንን ሰርቻለሁ፣ ዋሽቻለሁ፣ ነገር ግን የስራዬ ሁኔታ እንደዋሽ ለሚያስገድደኝ ነው ብሎ ውሸታም መሆኑን ካልተቀበለው በስተቀር ንስሐ አይሆንም እና ማመን ያስፈልጋል። ንስሐውን ኃጢአቱን አምኖ መቀበል፣ እንደዛ ነው የሚለው መጽሐፍም አልብክሙ ምክንያት ላዕለ ኃጢአትክሙ፣ ለኃጢአታችሁ ምክንያት የላችሁ እኮ ድጋፍ ማበጀት አያስፈልግም። እኔ እኮ የሰደብኩት ስለሰደበኝ ነው፣ የተቀየምኩት ስለተቀየመኝ ነው፣ እንዲህ ያደረግኩት በዚህ ምክንያት ነው ብሎ ምክንያት ማምጣት የለበትም። በአጭሩ ንስሐ ምንድን ነው ከተባለ እግዚአብሔርን መበደላችንን ማመን፣ እኔ በደለኛ ነኝ ኃጢአተኛ ነኝ ማለት፣ ይሄንን ነው እግዚአብሔር የሚፈልገው። በሉቃስ ወንጌል ምዕራፍ 18 ላይ 2 ሰዎች ለጸሎት ወደ ቤተ መቅደስ ገቡ ይላል። አንዱ ፈሪሳዊ ነው፣ አንዱ ቀራጭ ነው። ፈሪሳዊው ጻድቅ ነኝ ብሎ ስላሰበ ቀጥታ ወደ ቤተ መቅደስ እና አቤቱ አምላኬ ፈጣሪ ለቀራጩ ስላላደረገኝ አመሰግናለሁ፣ በሳምንት እጾማለሁ፣ ከማገኘው አስራት አወጣለሁ እያለ ሲመጻደቅ፣ ቀራጩ ግን በር ላይ ቆሞ አቤቱ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ስለዚህ የንስሐ መጀመሪያው እኔን ኃጢአተኛ መሆኑን መቀበል ማመን። ይሄ በአዳም ውስጥም ስንመለከተው እግዚአብሔር አዳምን በአርአያውና በአምሳሉ ፈጠረው፣ በልጅነት አከበረው፣ በገነት የበቀለውን ዛፍ ሁሉ እንዲበላ ፈቀደለት፣ አዘዘውና ኖረ እና በሰባተኛው ዓመት ግን አዳም ያንን የተከለከለውን ዛፍ በላ። ጠዋት ነው የበላው። እግዚአብሔር እስከ ማታ ታገሰው፣ ጠበቀው። የጠበቀውን ንስሐ ይገባል ብሎ ነበር። ግን አዳም ንስሐ ከመግባት ይልቅ በኃጢአቱ ምክንያት የመጣበትን የጸጋ ጉድለት በቅጠል ሸፍነው ወደደ፣ ይጣጣር ጀመር። ስለዚህ በበደላችን ምክንያት ያጣነውን ጸጋ ያጣነውን ጉድለት በንስሐ መመለስ ነው እንጂ በሌላ ነገር መሸፈን አይገባም፣ አይቻልም። እግዚአብሔር አዳም ዝም ሲል ሲመሽ ወደ ገነት ሄደ ነው የሚለው ኦሪት ዘፍጥረት ምዕራፍ 3 ላይ ማንበብ ይቻላል። እና እዛ ላይ አዳም ወዴት አለ አለው። አዳም ግን ራቆቴን ስለሆንኩ ፈራው፣ ስለዚህ በቅጠል ስር ተደበቅኳል። አዳም እንዲነግረው የፈለገው አትብላ ያልከኝን ዕፀ በለስ በልቻለሁ፣ አንተን በድያለሁ፣ ታዝኛለሁ እንዲለው ነው የፈለገው። አዳም ግን እንደዛ አላለም። ራቆቴን ስለሆንኩ ፈራሁ አለ። ስለዚህ በቅጠል ስር ተደበቅኩ። እግዚአብሔር ደግሞ ሌላ ጥያቄ ጠየቀው። ራቆትን መሆንን ማን ነገረህ አለ።
በዚህ ጊዜ አዳም መልስ አጣ፣ ዝም አለ። ዝም ሲል እግዚአብሔር ጥያቄውን መልሶ ሶስተኛ ጊዜ ጠየቀው። አትብላ ያልኩህን በላህ አለው። አዎ ትርዳ ብላ የሰጠኝ ሴቲቱ አሳሳተችኝ አለ። ትርዳ ብላ ያሰጠኝ ሴቲቱ አሳሳተችኝ አለ። አሁን ልብ በሉ እንግዲህ በሶስቱም ጥያቄ ውስጥ አዳም አላመነ። በመጀመሪያው ኃጢአቱን ሳይሆን ኃጢአቱ ያመጣበትን ችግር ተናገረ። ብዙዎቻችን ህይወታችን ያን ይመስላል። ብዙ ችግር አለብን። ያ ችግር የመጣው ምናልባት በኃጢአታችን ምክንያት ሊሆን ይችላል። እግዚአብሔር በጸጋ እንድንከብርበት ሊሆን ይችላል። ነገር ግን ደጋግመን ችግሩን እናገራለን እንጂ እኔ ምንድን ነኝ? ምንድን ነው የሚጎለኝ? ከእግዚአብሔር ጋር ያለ ግንኙነት ምንድን ነው? እስከዛሬ የመጣሁበት ህይወት የት ያደርሰኛል ብለን ራሳችንን እንድናይ ብዙ ጊዜ እድል አንሰጥም። ግን ማንም በሃይማኖት ብትኖሩ ራሳችሁን መርምሩ ነው የሚለው። እያንዳንዱ የራሱን ስራ ይፈትን ነው የሚለው። ይሄ ነገር ለዚህ ነገር ተጠያቂው ማን ነው ማለት ነው። እና የመጣብን መከራ የነበጣ የህይወት ምስቅልቅል እሱን ደጋግመን ለእግዚአብሔር የምንነግረዋለን፣ ለራሳችን እንነግረዋለን፣ ለቤተክርስቲያን እንነግራታለን። ግን ለዚያ ምክንያቱ ምንድን ነው የሚለውን ግን ማየት ያስፈልጋል። እና አዳም ጸጋው የተገፈፈው ራቆቱን የሆነው በኃጢአቱ ምክንያት ነው። ስለዚህ ለጸጋው መገፈፍ ምክንያት የሆነውን ኃጢአቱን ለእግዚአብሔር ከመናገር ይልቅ የኃጢአቱ ያመጣበትን ችግር ለእግዚአብሔር ነገረው። ያን ጊዜ እግዚአብሔር ነው እንዴ ብሎ አልተቀበለውም። ራቁትን መሆንን ማን ነገር ያ ማለት ይሄ ችግር እንዴት መጣብህ ነው። ይሄ ችግር እንዴት መጣብህ? ለዚህ ነገር ተጠያቂው ማን ነው? በምን ምክንያት ነው አለው። ዝም አለ። መልስ ሲያጣ ግን ኃጢአቱን እግዚአብሔር ራሱ ነገረው። አትብላ ያልኩህን ዕፀ በለስ በላህ አለው። አዎ በላው፣ ይቅርታ አድርግልኝ፣ ይቅር በለኝ ከማለት ይልቅ ትርዳ ብላ የሰጠኝ ሴት ተሳሳተችኝ። ያ ማለት እግዚአብሔር ራሱ አንደኛ ተከሳሽ እግዚአብሔርን አደረገው ማለት ነው። ሁለተኛ ተከሳሽ ነች ሔዋን እና ትርዳ ብላ የሰጠኝ ሴቲቱ አሳሳተችኝ አለው። በዚህ ጊዜ እግዚአብሔር ፈረደበት። ጥረግረ በፊት ሆዝ የምድር መከር ትበላለህ፣ ምድር ከአንተ የተነሳ የተረገመች ትሆናለች ብሎ አስወጣው ከገነት። ያን ጊዜ አዳም አለቀሰ፣ አዘነ። ሲያለቅስ ሲያዝን ያን ጊዜ እግዚአብሔር ለአዳም ቃል ገባለት። ሐሙስ ዕለት ወበመንፈቃ ዕለት እትወለድ እምወለት ተወለድከ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ሰው ሆኜ አድንሃለሁ አለው። ስለዚህ እግዚአብሔር የሚምረን ንስሐ ስንገባ ነው ማለት ነው። አልቦቱ ካልህ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ አዳም ስለ ኃጢአቱ ከማልቀስ በቀር ሌላ ስራ አልነበረውም ይላል። ወወፃ አፍአ ወበከይ ብካይ መሪረ ጴጥሮስ ልክ እንደዚሁ ነው የሚለው። ጴጥሮስ ወደ ውጭ ወጣ፣ መራራ ለቅሶን ማለቀሰ ይላል። ስለዚህ አዳም ኃጢአቱን አምኖ እግዚአብሔርን የሚያክል ጌታ በደሉ፣ በዚህ ምክንያት ገነትን የሚያክል ቦታ አጣው ብሎ ሲያለቅስ እግዚአብሔር እምርሃለሁ ብሎ ተስፋ ሰጠው ማለት ነው። ስለዚህ መጀመሪያ እግዚአብሔር ከኛ የሚፈልገው ነገር ምንድነው ከተባለ ኃጢአት መስራታችንን እግዚአብሔርን መበደላችንን ማመን፣ ይሄ መጀመሪያው። ሁለተኛውስ ከተባለ ደግሞ ያንን የሰራነውን ኃጢአት የጠላነውን ኃጢአት የተጸጸትንበትን ኃጢአት እሱን ማቆም ያስፈልጋል ማለት ነው። መተው ያስፈልጋል። ምክንያቱም ኃጢአትን እየሰሩ ለንስሐ መዘጋጀት አይቻልም ማለት ነው እና መተው ሁለተኛው። ሶስተኛውስ ከተባለ ላለመድገም መወሰን ያስፈልጋል። ኃጢአቱን በቃ አልደግመውም ብሎ ለራስ ቃል መግባት ያስፈልጋል። የጠላነውን ኃጢአት እንጂ የሚቀጥለውም ጊዜ ኃጢአት ለመስራት እየተዘጋጁ ለንስሐ መዘጋጀት አይገባም ማለት ነው እና እነዚህ ሶስቱ አንድ ተነሳይ ቅድመ ንስሐ በመጀመሪያው ጊዜ ለብቻ ሆኖ የሚዘጋጃቸው ቅድመ ንስሐ የሚያደርጋቸው ዝግጅቶች ናቸው። ኃጢአቱን ማመን፣ ያመነውን ኃጢአት ማቆም መተው፣ የተወውን ኃጢአት ላለመድገም መወሰን። ሊደግመው ይችላል፣ ሊሰራው ይችላል። ግን በዚያን ወቅት ላይ ግን ለምሳሌ የሰረቀ ሰው ከሆነ የዋሸ ሰው ከሆነ ውሸታም ነኝ ብሎ ያምናል፣ መዋሸቱን ያቆማል። ሁለተኛ አልዋሽም ብሎ ለራሱ ቃል ይገባል፣ ይወስናል። ግን ስቶ ወድቆ ሊያደርገው ይችላል፣ ሊደግመው ይችላል። ሲያደርገው ደግሞ ያን ጊዜ ሌላ ጊዜ ይገባል። ንስሐ እገባለሁ ብሎ ኃጢአት መስራት ይሄ እግዚአብሔርን ማታለል ይሆናል፣ ለራሱንም ማታለል ይሆናል። አትሳቱ እግዚአብሔር አምላክ አይዘበትበትም ነው የሚለው እና ንስሐ እገባለሁ ብሎ ኃጢአት መስራት አይገባም። ነገር ግን የሳትን እንደሆነ ደግሞ እግዚአብሔር ትልቅ መነሻ መሰላል ንስሐን ሰጥቶናል እና
ንስሐውን ኃጢአቱን አልደግሞም ብሎ ለራሱ ቃል መግባት ይሄ ቅድመ ንስሐ የሚደረግ ነው። ይህንን ካደረገ አንድ ተነሳሂ ቀጥሎ ምንድነው ማድረግ ያለበት ከተባለ ቀጥታ ወደ ካህን መሄድ አለበት። ያለ ካህን ሙሉ አይሆንም። ይሄ የሚመራው እግዚአብሔር ነው። አንዳንድ ሰዎች ምን ይላሉ? ለምን ቄሱም እኮ እንዳንተ ኃጢአተኛ ነው፣ መነኩሴውም እንዳንተ ኃጢአተኛ ነው፣ ለማንኛው ካህን ተነግረዋል። በነገራችን ላይ ዛሬ ሰይጣን ክፉ ከመሆኑ የተነሳ የካህናትን በደል ከፍ አድርጎ ያሳየናል። ጥቃቅን እንኳን ቢሆን አይናችን ህሊናችን በሙሉ በደለኛ ያልነው ካህን ላይ እንዲሳብ ያደርገዋል። ለምንድን ነው ከተባለ ፈርተን እንዳንነግረው ነው። በጣም እግዚአብሔር ደግሞ የሚፈልገው ይሄንን ነው። አንድ ከተራራው ሲወርድ ተራራ ላይ አስተምሮ ከተራራው ሲወርድ አንድ ለምጻም ቀርቦ ክርስቶስን ተማጸነው። ጌታ ሆይ ከለምጽ እንድነጻ ፈቀድልኝ አለው። በማቴዎስ ወንጌል ምዕራፍ 8 ላይ ተጽፏል። እና ጌታችን ምንድን ያለው? እወዳለሁ ንጻ ካለ በኋላ አሁን ስለነጻ ሁር ወአፍትን ርእሰከ ለካህን፣ ሂድና ራስን ለካህኑ አሳያለሁ። ስለዚህ ንስሐ ሙሉ የሚሆነው መቼ ነው ከተባለ ራሳችንን ለካህናት ስናሳይ ነው። በነገራችን ላይ ካህናት የእግዚአብሔር አይኖች ናቸው። ሁሉ ጊዜ ሲነገር ትሰማላችሁ። አዕይንተ እግዚአብሔር ካህናት ይባላል። የእግዚአብሔር አይኖች ማለት ነው። ምን ማለት ነው? እግዚአብሔር እኛን የሚያየን ኃጢአተኞቹን የሚያየን በካህኑ በኩል ነው ማለት ነው። ካህኑ የእግዚአብሔር አይኑ ነው። በካህኑ ፊት መቅረብ በተገለጠው በእግዚአብሔር አይን ፊት መቅረብ ነው ማለት ነው። ስለዚህ ለካህኑ ዘርዝረን ስንነግረው በተገለጠው በእግዚአብሔር አይን ፊት ኃጢአታችንን ዘርዝረን እየተናገርን ነው ማለት ነው። ስለዚህ ለካህኑ መናገር ያስፈልጋል። በዚህ በመጽሐፈ ኢያሱ ምዕራፍ 7 ቁጥር 19 ላይ እንዲህ ይላል ካህኑ ልጅ ሆይ ለእግዚአብሔር ተናዘዝ፣ ያደረከውን ደግሞ ለኔ ንገረኝ ይላል። ስለዚህ አንድ ኃጢአተኛ ለካህኑ ሲነግረው ለእግዚአብሔር እየተናዘዘ ነው ማለት ነው። ለእግዚአብሔር እየተናዘዘ በእግዚአብሔር ፊት እየተናዘዘ ነው። ራሱን እየከሰሰ ነው። ራሱን እየወቀሰ ነው። ሊፈረድብኝ ይገባል እያለ ነው። በጣም ይገርማል። ካህኑ ግን ፈራጅ አይደለም። ሕክምና እየሰጠው ነው። ሊፈውሰው ነው። አንዳንድ ጊዜ ካህኑ የሚሰጠውን ቀኖና እንደ ፍርድ የሚያዩ ሰዎች አሉ። ግን ፍርድ አይደለም። ለምሳሌ አንድ ሰው ኦፕራሲዮን ቢደረግ ሐኪሙ ስለጠላው አይደለም፣ ወይም ሊጎዳው አይደለም፣ ሊያድነው ነው። ስለዚህ ካህኑ ቀኖና ሲሰጠው እየፈወሰው ነው፣ እያከመው ነው። ንስሐ ሕክምና ነው። የነፍስን ኃጢአት የነፍስን ቁስል እያከምን ነው። ንስሐሰ ትሬስዮ ለዘአበሰ ከመ አበሰ፣ ንስሐ የበደለውን እንዳልበደለ ዘማዊውንም እንደ ድንግል ታደርገዋለች ይላል። ያ ማለት ምንድነው? ሰው በአመንዝራ ህይወት ቆይቶ ንስሐ ሲገባ ደናግላን ያገኙትን መንግስተ ሰማያትን በንስሐው ምክንያት ያገኘዋል እንጂ ስጋ ዝንግልና ይመለስለታል ለማለት አይደለም። ኃጢአተኛው እንደ ጻድቅ ታደርገዋለች። ስለዚህ በካህኑ ፊት ለካህኑ ሲነግረው ለእግዚአብሔር እየተናዘዘ ነው ማለት ነው። ለዚህ አንድ ምሳሌ ማየት እንችላለን። ሁለተኛ ሳሙኤል ምዕራፍ 12 ላይ ነብዩ እግዚአብሔር ቅዱስ ዳዊት ኃጢአት ሰራ። ዳዊት የሰራው ኃጢአት ምንድነው? መጀመሪያ ስራ ፈቶ በቤቱ ዋለ። ስራ መፍታት መቼም ለኃጢአት ያጋልጣል። ብዙ ጊዜ ሲነገር ሰምታችሁ ከሆነ ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይባላል። ምንድነው? ስራ ላለመፍታት ነው። አዲስን ጤነኛውን ቆቡን ይቀዱትና መልሰው ይሰፉታል። ያ ማለት ስራ ላይ ናቸው፣ ቢዚ ናቸው። ሰይጣን ምንም ቀዳዳ አያገኝም ማለት ነውና ስራ ፈቶ ዳዊት ሰራዊቶቹን ወደ ጦር ሜዳ ልኮ እሱ ስራ ፈቶ በቤተ መንግስቱ ዋለ። ያን ጊዜ በአመንዝራ ኃጢአት ወደቀ፣ በዝሙት ኃጢአት ወደቀ። የወታደሩን የኦሪዮን ሚስት አይቶ በዛ ምክንያት ተሰናከለ። ከዚያ በኋላ ትንሽ ቆይታ ደግሞ ጸነስኩ አለችው። ጽንሱ ቢታወቅብኝስ ብሎ ኦሪዮን ከጦር ሜዳ አስጠርቶ ከሚስት ጋር ተድላ ደስታ አድርጋ ነው። የጌታዬ ወታደሮች በጦር ሜዳ ከጠላት ጋር ተሰልፈው እኔ ከሚስቴ ጋር አልተኛም። ይሄ ማለት እግዚአብሔር በኦሪዮ በኩል ዳዊትን እየሰደበው ነው ማለት፣ እየነቀፈው ነው ማለት። እሱ ከሚስቱ ጋር አልተኛም ማለት፣ አንተ ግን ከሰው ሚስት ጋር ተኛ። ወታደሮቹ በጦር ሜዳ ተሰልፈው እያለ ዳዊትን እየገሰጸው ነው። ይሄ ሁሉ ለዳዊት ሕመም ነበረ። መጨረሻ የማይሆን ሲሆኑ ሲያየው ኦሪዮ እንዲገደል ወሰነና ደብዳቤ ጽፎ ሰጥቶ ኦሪዮ እንዲገደል ሆነ።
በዚህ ጊዜ እግዚአብሔር ናታን የሚባል ነቢይ ወደ ዳዊት ላከና እንዲህ አለው፣ ናታን መጣ፣ ንጉሥ ሆይ በከተማህ ትልቅ ኃጢአት ተፈጽሟል፣ ትልቅ በደል ተፈጽሟል አለ። በእኔ ከተማ? አዎ ባንተ ከተማ። ምን ተፈጸመ አለ። አንድ በግ ያለችው አንድ ድሃ ሰው አለ። ብዙ በጎች ደግሞ ያሉት አንድ ሰው ነበረ፣ ባለጸጋ ነው። አንድ ቀን ባለጸጋው እንግዳ መጣበት። እንግዳ ሲመጣበት ከራሱ በጎች ማረስ ሲችል የድሃውን በግ ስቡ አረደበት አሉ። ዳዊት ሁለት ፍርድ ፈረደ። ምን አለ? አንደኛ ይሄ ሰው የሞት ሰው ነው አለ። የሞት ሰው ነው፣ ለሞት የሚገባው ሰው ነው፣ ሞት የሚገባው ሰው ነው። ነገር ግን ሞት ይቅርለትና አለ ስለ አንዲቱ በግ ፈንታ 4 እጥፍ አድርጎ ይክፈለው አለ። ስለ አንዷ በግ ፈንታ 4 እጥፍ አድርጎ ይክፈለው አለ። ያን ጊዜ ነብዩ ናታን መላለ ኦ ንጉሥ ፈታይከ በርእስከ፣ ያ ሰው አንተ ነህ፣ በራስህ ፈርደሃል። ድሃ የተባለው ኦሪዮ ነው። አንዲት በግ የተባለችው ቤርሳቤ ሚስቱ ናት። ባለጠጋ የተባልከው አንተ ነህ። ብዙ በጎች የተባሉት ደግሞ ቤተ መንግስት ያሉት ዕቁባቶች ናቸው። እንግዳ የተባለውን ደግሞ ፈቃደ ስጋ ነው። ስለዚህ ፈቃደ ስጋን ከብዙዎቹ በቤተ መንግስት ካሉት ጋር ማድረግ እየቻል ከድሃው ቀምተህ አድርገሃልና ያ ሰው አንተ ነህ አለው። እውነትም በራሱ የፈረደው ፍርድ በዳዊት ላይ ደርሶበታል። ዳዊት በኦሪዮ ላይ በድሃው ላይ ሲፈርድ ስለ አንዷ በግ ፈንታ 4 እጥፍ ይክፈል ነበር ያለው። ዳዊት በህይወቱ ታላላቅ 4 ሐዘን ገጥሞታል። 4 ሐዘን ገጥሞታል በህይወቱ። የአራት ሐዘን ማለት ስለ አንዷ ፋንታ 4 እጥፍ ይክፈል ያለው ማለት ነው። የመጀመሪያው ሐዘኑ የዳዊት የራሱ ልጅ አምኖን እህቱ ትዕማርን አስነወራት። በገዛ ወንድሟ ተዋረደች። ያን ጊዜ አዘነ። ከቤርሳቤ የተጸነሰው ልጅ ሲሞት ያን ጊዜ አዘነ። ሁለተኛ ማለት የራሱ ልጅ አቤሴሎም ደግሞ አምኖን ሲገለው አዘነ እና በጣም ከባድ ሐዘን በህይወቱ ገጥሞታልና ዳዊት የፈረደው ፍርድ ደርሶበታል። እና ናታን ግን ምን ብሎ ወጣ? ንጉሥ ሆይ አንተ ኦሪዮን ያስገደልከው የእስራኤል ሰዎች ኃጢአትን እንዳይሰሙብኝ ብለህ ነው፣ እንዳያውቁብኝ ብለህ ነው። አንተ በስውር አድርገዋልና እኔ ግን በግልጽ እከፍልሃለሁ። ያ ማለት በፀሐይ ፊት ኃጢአትን እገልጥብሃለሁ አለው። የዳዊት ኃጢአት መጽሐፍ ቅዱስ በደረሰበት ቦታ ሁሉ፣ ፀሐይ በወጣችበት ቦታ ሁሉ መጽሐፍ ቅዱስ ስለደረሰ ዳዊት እንዲህ አድርጎ ይህን ኃጢአት ሰርቶ እየተባለ እስከዛሬ ድረስ ይነገራል። እና አንድ ተነሳሂ ይሄ ኃጢአት ከባድ ነው፣ አጸያፊ ነው፣ እንዴት ብዬ ለካህኑ ነግራቸዋለሁ ብሎ አፍሮ ሳይነግራቸው ከቀረ እግዚአብሔር በመጨረሻው ዘመን እናንተ ርጉማን ብሎ በሚፈርድበት ሰዓት በመላእክትም በአጋንንትም በጻድቃንም በኃጥአንም ፊት ይገለጣል ማለት ነው። ለአንዱ ካህን ደፍሮ ከነገረው ግን ኃጢአቱ በብዙዎች ዘንድ ይሸፈንለታል ማለት ነው። እና ለካህኑ ዘርዝሮ መናገር ያስፈልጋል ማለት ነው። ለካህኑ ንስሐችንን ኃጢአታችንን ካመን በኋላ ከተውን በኋላ ላለማድረግ ከወሰን በኋላ ቀጥታ ወደ ካህኑ ሄዶ ካህኑ ዘርዝሮ አንድ በአንድ ይሄን አድርጌያለሁ፣ ይሄን ዘርዝሮ መናገር ያስፈልጋል። በዝርዝር ካስታወሰው በአይምሮ፣ ካላስታወሰው በጽሁፍም ጭምር ሄዶ ይዞ ለካህኑ ዘርዝሮ መናገር ያስፈልጋል። ያ ማለት ለካህኑ ሲናዘዝ ለእግዚአብሔር፣ ለካህኑ ሲነግር ለእግዚአብሔር ይናዘዛል ማለት ነው። ይሄ አምስተኛው ነው። ከዛ አራተኛው ነው። ለካህኑ ከተናገረ በኋላ ካህናት ጥበበኞች ናቸው። ቅድም እንዳልኳቸው ዛሬ ሰይጣን በጣም ክፉ ስለሆነ ካህናትን ከፍ አድርጎ በደላቸውን ያሳየናል። ለማንኛው ካህን ትነግረዋለህ? ለየትኛው ካህን ትነግረዋለህ? ካህን እኮ እንደዚህ ነው፣ ሌባ ነው። ካህኑ እየሰረቀ አንተ ሄጄ እንዴት ሰርቄያለሁ ትለዋለህ? ካህኑ እየሰከረ እያየው እንዴት አንተ ሰክሬያለሁ ትለዋለህ? ምን ሊያስተምር ነው? ምን ሊሰጥህ ነው? ስለዚህ ለማንኛው ካህን ትናገራለህ ብሎ ምዕመናን ኃጢአታቸውን ለካህናት እንዳይናገሩ ሰይጣን ትልቅ ወጥመድ ይዘረጋል ማለት ነው። እንዳንናገር ነው፣ እንዳንድንበት ነው። ስለዚህ እዚህ ላይ አንድ በደንብ ማየት የሚያስፈልገው ነገር ካህኑ ምንም ሊሆን ይችላል፣ ኃጢአተኛም ሊሆን ይችላል፣ ጻድቅም ሊሆን ይችላል። ካህኑ የሚሰጠው እኛ ጋር የሚመጣው አገልግሎት ግን አንድ አይነት ነው።
ለምሳሌ አንድ ባህታዊ ካህን ቀድሶ ቢያቆርበን ንስሐ ቢሰጠን ቢባርከን ቢጸልይልንና አንድ ኃጢአተኛ ካህን ይህንኑ ተግባር ቢያደርግ ለእኛ ሁሉም እውነት ነው። ኃጢአተኛውም ሰው የተሳለምነው መስቀል ከጻድቁም የተሳለምነው መስቀል ለእኛ እኩል በረከት ነው የምናገኘው። ኃጢአተኛውም ካህን የሰጠን ቀኖና ጻድቁም ካህን የሰጠን ቀኖና ለእኛ እኩል ነው። ይህንን ቅዱስ ባስልዮስ ምን ይላል? ካህናትን በማህተም ይመስላቸዋል። ለምሳሌ የአንድ ድርጅት አርማ በማህተም ላይ ቢቀረጽ፣ አንዱን በእንጨት ላይ ቢቀረጽ፣ ሁለተኛው በወርቅ ማህተም ላይ ቢቀረጽ፣ ሁለቱንም ቀለም መተ ወረቀት ላይ ስናደርጋቸው የወርቁንና የእንጨቱን ማህተም መለየት አንችልም። እንግዲህ ለምሳሌ ስማችሁን እንበል። ስማችሁን በእንጨት ላይ ብትቀርጹት፣ በወርቅ ላይ ብትቀርጹት፣ ማህተም ቀለም ረግጣችሁ ወረቀት ላይ ሲያርፍ ግን ይሄኛው የወርቁ ማህተም ነው፣ ይሄኛው የእንጨቱ ማህተም ነው ብሎ መለየት አይቻልም። የአንድ ሰው ስም ወይም የአንድ ድርጅት መለያ በማህተም በወርቅም በእንጨትም ላይ በሸክላም ላይ ተቀርጾ ሲመታ ያው ነው። ያ ማለት ምንድነው? ወርቅና እንጨት መሆን ለራሱ ለካህኑ ነው እንጂ ለኛ አይደለም። እንደ ወርቅ ቢሆን ክህነቱን ቢጠብቅ፣ ንጽህናውን ቅዱስናውን ቢጠብቅ፣ እግዚአብሔርን ቢፈራ፣ የክህነትን ክብረ ክህነትን ቢጠብቅ ለራሱ ነው። አይጠብቅም ለራሱ ነው። ሸክላም የሚሆነው ወርቅም የሚሆነው ለራሱ ነው እንጂ ለሚያገለግላቸው ምዕመናን ግን አገልግሎቱ ተመሳሳይ ነው። በኃጢአት የታወቀ ካህን ቀድሶ ቢያቆርበንና በጽድቁ የተመሰከረለት ካህን ቀድሶ ቢያቆርበን ተመሳሳይ ነው። ስለዚህ ወርቅም ሸክላም መሆን የካህኑ ድርሻ ነው እንጂ የኛ ድርሻ አይደለም። ስለዚህ እገሌ እኮ እንዲህ ነው፣ እገሌ ካህን እንደዚህ ነው ማለት አይጠበቅብንም። ዋናው ወደ ካህናት ብቻ መቅረብና መናገር ነው። ከዚያ በኋላ ለካህናቱ ኃጢአታችን ስንነግራቸው ምን ያደርጋሉ ሲባል ካህናት በጣም ጥበበኞች ናቸው። የኑሮ ሁኔታቸውን ያውቃሉ፣ የኢኮኖሚ ያውቃሉ፣ የጤናችንን ችግር ያውቃሉ። ስለዚህ እንደ አቅማችን ቀኖና ይሰጡናል ማለት ነው። ስለዚህ አምስተኛው የሰጡንን ቀኖና በአግባቡ መፈጸም ነው። ረዘመ ብሎ መተው፣ አይ መመሪያ ገሌ እኮ እንደዚህ ናቸው፣ አባ ገሌ እኮ እንደዚህ ናቸው ማለት፣ ካህን ማማረት፣ አንዱ ጋር የገቡትን ንስሐ እንደገና ሌላ ጋር ሄዱት ማለት አይገባም። የሰጡንን በአግባቡ መፈጸም ነው። ለምሳሌ በጣም ከባድ ኃጢአት የምንለውን ሰርተን ሄደን ለካህኑ ስንነግራቸው እነሱ እኛን ያውቁናል፣ ይገመግሙናል። መጀመሪያ እንተዋወቃለን፣ ይጠይቁናል፣ ህይወታችን ያውቃሉ። ስለዚህ ሰው ገድዬ መጣሁ ላላቸው ሰው ልጄ በቃል አንድ አቡነ ዘበሰማያት ድገም ካሉት በቂው ነው። ለምን 40 እና 50 ስግደት አልሰጡኝም፣ ለምን ይሄን አላደረጉልኝም ብሎ እሳቸውማ በንስሐ ይቀልዳሉ ማለት አይጠበቅበትም። ልጄ አቡነ ዘበሰማያት ድገም ይበቃል ካሉት አይመለከተውም። የሱ ድርሻ አራቱን ነገር ማድረግ ብቻ ነው። ኃጢአተኛ መሆኑን አምኗል፣ ጠልቶታል፣ የጠላውን ደግሞ ትቶታል፣ የተወውን ላለመድገም ወስኗል። ያንን ደግሞ የወሰነውን ዘርዝሮ ለካህኑ ነግሯቸዋል። ከዚያ በኋላ ካህኑ የሚሉትን መፈጸም ብቻ ነው የሱ ድርሻ። አንዳንድ ጊዜ ጥቂት ነገር የምንለውን ኃጢአት ሰርተን ከባድ ቀኖና ከሰጡን የሚበሳጩ ሰዎች አሉ። አንድ እዚህ ዳግማዊ ምኒልክ በዓታ አዲስ አበባ ምናልባት የሚያውቋቸው ሰዎች ይኖራሉ። እዚህ ጉባኤ የሚከታተሉ ሰዎች አባ ገበሬው የሚባሉ በዚህ በምስራቅ በኩል በሰሜን በኩል ባለው በር በግቢ ገብርኤል በኩል ማለት ነው የሚቀመጡ አንድ አባት ነበሩ። በዚህ በፍልሰታ እና እንደዚህ በአብይ ጾም አካባቢ ባቄላ የቀቀሉ ለአስቀዳሹ የሚያድሉ አባ ገበሬው ይባላሉ። ክህነት የላቸውም፣ እንደ ባህታዊ ናቸው፣ የዋህ ናቸው። እና አንድ ሰው አጋጣሚ ሆኖ ነሐሴ 1 ቀን እንግዲህ ነሐሴ 1 ቀን ቤታችን የጾመ ፍልሰታ የሚጀምርበት ቀን ነው። ሆቴል ገብቶ ተጋቢኖ አዞ እየበላ ስጋ ያገኛል እና በጣም አዝኖ በ3 የበዓታ ዕለት ከአንድ ቀን በኋላ ማለት ነው ወደ በዓታ ሲመጣ አባ ገበሬው እንደው ታምረ ማርያም እያስነበቡ ይደርሳል። ይሄድና አባቴ እንደው ከትላንት ወዲያ ዕለት ተጋቢኖ አዝዤ ስበላ ስጋ ያገኘው በውስጡ ቀኖና ይስጡኝ ስላቸው እሳቸው ወደም አልሰሙትም። ምንድነው የምትለኝ አሉት። አይ እንዲህ ብሎ ነገረች። በቃ አንድ ኩንታል ሽንበራ አምጣ ይሉታል። እሳቸው ንስሐም ተቀብለው ንስሐውን እየሰጡትም አይደለም፣
ያለውን አልሰሙም። እሳቸው የመሰላቸው ምን ላምጣ ያላቸውን የመሰላቸው። ስለዚህ አንድ ኩንታል ሽምብራ አምጣ ይሉታል። በጣም ተናዶ ቤተክርስቲያን አውደ ምሕረት ላሉ ሄዶ እንደዚህ አይነት አባቶች እኮ ናቸው በቃ ምኑ ከቤተክርስቲያን የሚያርቁት ይላል። ምን ሆነ ነው ወዳጅ? አይ እንደዚህ ያሉት መነኩሴ ከትላንት ወዲያ ዕለት ሳላቅ በሰራተኞች ስህተት ተጋቢውን ውስጥ ስጋ አገኘው ብዬ በነግራቸው አንድ ኩንታል ሽምብራ አሉ። እና እኛም እዛ ያለው ሰው ምን አለው? አይ ንስሐ ሆኖ አምነህበት ንስሐ ገብተህ እሳቸው ከሰጡ መፈጸም ነው ካመንክበት፣ ካልሆነ ደግሞ ለዚህ ኃጢአት ይሄ ነው ለዚህ ኃጢአት ይሄ ነው የሚለውን አንተ አይደለም የምትመድበው። ስለዚህ እኔ ምን ልላችሁ ፈልጌ ነው ጥቂት ኃጢአት ሰርቻለሁ ብለን ልነግራቸው ጠንከር ያለ ሱባኤ የሰጡን እንደሆነ ቀኖናው ጠንከር ያለ እንደሆነ አይ እሳቸው ትክክል አይደሉም እንዳንል፣ ከበድ ያለ ኃጢአትን የሰራ ነው ብለን ደግሞ እንደው ቀለል ያለ ቀኖና የሰጡን እንደሆነ አይ እሳቸው ይቀልዳሉ እንዳንል፣ ከኛ የሚጠበቀው ያሉንን ነገር መፈጸም ብቻ እንደሆነ። አንድ የሚነገር ታሪክ አለ። አንድ ሰው ይገልና ንስሐ አባቱን ያገኛቸው ቀኖና ሊገባ ይሄዳል። ንስሐ ሊገባ ይሄዳልና ሄዶ አባቴ እንደው ከአንድ ወዳጄ ጋር እንደዚህ ስንነጋገር ተጣላና ተናድጄ መታሁት ሞት አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አንተ ምን አይነት አረመኔ ነህ እንዴት ትገድለዋለህ አሉ። ተናደደና እሳቸውንም ገድሏቸው ሄደ። አሁን አንድ ካህን አንድ ምዕመን ገድሎ እንደገና አሁንም ንስሐ ሊገባ ይሄዳል። ሁለተኛ ካህን አገኛቸው እና አባቴ ሰው ገደልኩ ብዬ ለንስሐ አባቴ ነገርኳቸው። እሳቸውም እንደው በስመ አብ ወወልድ ወመንፈስ ቅዱስ እንደ አረመኔ ነኝ ሲሉ በጣም ብልጭ አለብኝና እሳቸውም ደገምኳቸው እና ቀኖና ይስጡኝ አላቸው። ያንተስ ይባሰብህ ነው አሉት። እንዴ ቄስ የለም ማለት ነው ብሎ እሳቸውንም ገድሏቸው ሄደ። ስለዚህ ሁለት ካህን አንድ ሰው ገድሎ አንድ ምዕመን ገድሎ ሶስተኛ አሁንም ካህን ፍለጋ ይሄዳል። አንድ ካህን አገኘ። እኛ ካህን አባቴ እንዲህ እንዲህ ያለና የሰራውን ነገራቸው። እሳቸው እንዲሁ አንተስ ካሉት ያው አራት ሶስተኛ ሊሆኑ ነው። ስለዚህ እሳቸው ምን አሉ? አይ አንተ ያልቸገረው ነው የቸገረህ። እኔ ንስሐ የምሰጥበት መጽሐፍ እዚህ ገደል ገብቶብኝ እሱን ያስጨነቀኝ፣ ይሄማ ቀላል አይደለም እና እሱም ጉልበት ስላለው አባቴ ይሄም ማለት ቀላል ነው፣ እኔም በመጫኛ ያስሩኛል፣ እኔ ገብቼ አወጣለታለሁ አላቸው። ወደ ታችም ወደ ላይ መውጣት አይቻልም፣ በመጫኛ ነው የሚወረድበት። እሱንማ ካደረክልኝ ምን ችግር አለው ብለው በመጫኛ ያሰሩት። ወረደ። ዋሻ አገኘህ አሉት። አዎ። የት ጋር ነው መጽሐፉ ሲል መጫኛውን ለቀቁና በል ቀኖናው ይሄ ነው አሉት። በኋላ ተሳደበ። ወደ ታችም መውረጃ የለም፣ ወደ ላይ መውጫ የለም። በ24 ሰዓት ሄዱና በጭብጣቸው ለክተው ሽምብራ ይልኩልታል። እንዴት አደርክ? መጀመሪያው ሳምንት ሲሳደብ፣ በሁለተኛው ሳምንት ዝም ሲል፣ በሶስተኛው እግዚአብሔር ይመስገን ሲል፣ በ39ኛው ቀን ይሄ ይበቃዋል እግዚአብሔር የሚምረዋል ብለው ሊያወጡት መጫኛ ይዘው ሲሄዱ ክንፍ አውጥቶ ሲሄድ አዩት። ያ ማለት በካህኑ ጥበብ ያን ሰው አበቁት። ያ ማለት ምንድነው? ጥቂት ኃጢአት ሰርቶ ለመጣ ሰው በክርስትናው የጠነከረ ሰው ከሆነ ከበድ ያለ ቀኖና ሊሰጡት ይችላሉ። ያ ማለት ሰውየውን እያበቁት ነው ማለት ነው። ወደ ቅድስና ደረጃ እያሳደጉት ነው ማለት ነው። እንደገና ደግሞ ሰነፍ ለሆነ ሰው፣ ጾም ለማይችል ሰው፣ ለማያውቅ ሰው፣ ስግደት ለማያውቅ ሰው፣ እንደው ገና ለክርስትናው እንግዳ የሆነ ሰው፣ እንደው ጫን ቢሉት ቢቆጡት ጨርሶ ሊጠፋ ለሆነ ሰው ደግሞ ከባድ ኃጢአት እንኳን ሰርቶ ይመጣ ቀላል ቀኖና ሰጥተው እያለማመዱት ይሄዳሉ። ይሄ የካህናት ጥበብ ነው እና ካህናት የሰጡትን ቀኖና በአግባቡ መፈጸም ነው አምስተኛው። እና ስድስተኛውና የመጨረሻው ይሄን ሁሉ ካደረግን በኋላ መተን ለካህኑ መናገር ነው። ቀኖናችን ስንፈጽም መናገር ነው። ካህኑ ፍታዞል ደግሞ እግዚአብሔር ይፍታ ይለዋል። ያን ጊዜ ኃጢአታችን ይሰረያል ማለት ነው። ስለዚህ ንስሐ በእውነት የነፍስን ቁስል የሚፈውስ ነው። የነፍስን በደል የነፍስን ኃጢአት የሚያጠራ ነው። ስለዚህ ሚስጥረ ንስሐን የሰራልን እግዚአብሔር ነው። ሚስጥረ ንስሐ የኛ ብቃት የኛ ድካም የሚገለጥበት ሳይሆን የእግዚአብሔር ቸርነት የሚገለጥበት ነው እና ተመለሱና በሕይወት ኑሩ ነው የሚለው። ሟቹን ሞት አልወድም ይላል። ለምን ንስሐን ሰራልን? ለምን ንስሐን ሰጠን ካል የሞታችንን ስለማይወድ ጥፋታችንን ስለማይወድ እግዚአብሔር ንስሐን ሰርቶልናል። ስለዚህ በንስሐ ሁላችን ከውድቀታችን ተነስተን ንስሐ ገብተን ስጋውን ደሙን ተቀበለን እንድንኖር እግዚአብሔር አምላካችን ሁላችንም በቸርነቱ እንግዲህ ጥበብ ቤቷን ሰራች፣ 7 ምሰሶቿን አቆመች። ጥበብ የተባለ ወልድ ክርስቶስ ነው። ቤት የተባለችው ቤተክርስቲያን ናት። 7 ምሰሶች የተባሉት 7ቱ ምስጢራተ ክርስቲያን ናቸው።
ከሰባቱ ምስጢረ ክርስቲያን ደግሞ አንዱ ምስጢረ ንስሐ ነው። ምስጢረ ንስሐ ደግሞ ሰው በኃጢአት ሲታመም ኃጢአት ሲሰራ ነፍሱ ትታመማለች። የነፍስን ህመም የሚያድን የነፍስን ቁስል የሚፈውስ ነው። መቼም ለስጋችን ሁል ጊዜ ቼክአፕ እናደርጋለን። ስጋው ታሞ ሆዱን ቆርጦት ራሱን ፈልጦት እንደው ጠዝጥዞት አይ ይተወኛል ብሎ የሚቀመጥ ሰው የለም። ቶሎ ወደ ሐኪም ቤት ይሄዳል። ስለዚህ ኃጢአት ሰርተን ነፍሳችን ታማም የነፍሳችንን ቁስል ተሸክመን መኖር የለብንም። ሁላችን በተሰጠን ጊዜ የንስሐ ጊዜ ዛሬ ነው። ነገ ከነገ ወዲያ አይደለም፣ ዛሬ ነው። በሰጠን ዘመን ንስሐ እንድንገባ ሁላችን በቸርነቱ ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። አሜን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛንም አምላክ ልዑል እግዚአብሔር የተመሰገነ ይሁን። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። ምናልባት ማስታወሻ ከያዛችሁ ጥያቄ ካለ መምህራችን ባሉበት ጥያቄዎቻችን መጠየቅ እንችላለን። እጅ እያወጣን ወደ እሱ እንሄዳለን። ወደ ጥያቄዎች ካሉ የወጣ እጅ አልታየኝም እስካሁን። እንግዲህ ጥያቄዎች ከሌሉ አብርሃም አቤት። አይ እጅ ወጣም የለም አይደለም እስካሁን። አዎ የለም። ሰዓቱም ነገም የስራ ቀን ስለሆነ ሰዓቱም ሊሆን ይመስለኛል። ጥያቄ ያላቸው ሰዎች እኔ ሀሳብ ለማግለጽ ነው። ነገ ማታ እንዲያው እውነት ትምህርቱ በጣም ጠቃሚ ስለሆነ ነገ ወደ ሽቱትጋርት ከእናንተ ጋር በአውቶቡስ ለመሄድ ያስበናል እኔና መምህር እና ጥያቄ ያላቸው ዛሬ በተማሩት ላይም ያኔ እዛ ላይ መጠየቅ ይችላሉ። አውቶቡስ ላይ እየተማማር እንሄዳለን እና በዚሁ ላይ አጽንኦት ሰጥቼ መናገር የምፈልገው በእውነት ይህን ዕድል ብትጠቀሙ ጥሩ ነው። በመንገድ ላይ ስንጓዝ ወደ ሽቱትጋርት ነገ ማታ ማለት ነው ስንሄድም ስንመጣም እድሉ አለ የማማሪያ ጊዜ የመጠየቂያም ጊዜ እና በጣም የምትጠቀሙበት ሰዓት ነው እና ያልተመዘገባችሁ ወደ አውቶቡሱ አሁን ጀምሮ እንድትመዘገቡ። በአጋጣሚ ዕለተ ቀኗ ናት ቅዳሜ ልደታ። በዕለተ ቀኗ በቦታዋ ታቦተ ሕጓ ባለችበት ሄዶ በረከት ማግኘት ቀላል ነገር አይደለም። ስለዚህ ቅዳሜ ደግሞ ስራ የለም። ነገ ስራችሁን ሰርታችሁ ሄደን ደርሰን አብረን በእውነት እየዘመርን እየተማማርን እመቤታችን በረከት አግኝተን መምጣት እንችላለን። እድሉ ተመቻችቷል። አጋጣሚ ቅዳሜ ነው፣ ለተቀኑ ነው። እንደገና ደግሞ እኒህን ግሩም የሆኑ መምህራን እግዚአብሔር አምጥቶልናል። ስለዚህ መጠቀሙ የኛ ፈንታ ነው እና አደራ ለማለት ነው። ሁላችንም የተዘጋጀውን በቅሎ ሞልተን እንድንሄድ ማለት ነው። እንደሰማሁት እንግዲህ ትንሽ ቦታ አለ ይመስለኛል እና ያልተመዘገባችሁ ተመዝገቡ። አዳነች ጋር እና ከነ አብርሃም ጋር የደወላችሁ ተመዝገቡ። የእነሱ ቁጥር ከሌላችሁ ወደ እኔ መደወል ትችላላችሁ እና አውቶቡሱን ሞልተን እንድንሄድ አጽንኦት ሰጥቼ ለማሳሰብ ነው እና ጥያቄው ለነገ ወደ ነገ ቢሸጋገር ለማለት ፈልጌ ነው። አሁን ሰዓት ይባል ነገ ሌሊት ስራ የሚገቡ ስለሚኖሩ እና ዛሬ እግዚአብሔር የተመሰገነ የሆነ ወደ 67 ሰው ያለው አሁን ይመስገን የስራ ቀን ስለሆነ ጥሩ ነው። ጥሩ እንደተማራችሁ ተስፋ እናደርጋለን። በመጨረሻ በጣም ለመምህራችን ቃለ ሕይወት ያሰማልን። በእውነት እንግዲህ እግዚአብሔር አምጥቷቸው ውርለትን የመድኃኔዓለም ዕለትን እንደገና ደግሞ ዛሬም የነበርን የተገኘን እግዚአብሔር የፈቀደልን ጥሩ መንፈሳዊ የነፍስ ምግብ እንዳገኘን አምናለሁ እና እንዲህ አይነት ነገር ሲሆን ደግሞ መጠቀም ጥሩ ነው። እግዚአብሔር መምህራችን ቃለ ሕይወት ያሰማልን። እግዚአብሔር እንግዲህ ለእናንተ ነው መሰለኝ ያመጣቸው አጋጣሚ መጠቀሙ ደግሞ የኛ ፈንታ ነው። ይህን ለማለት ነው። ጊዜ መውሰድ አልፈልግም። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን አባታችን። በቃ
በዚሁ ምናልባት ለመጠቆም ያህል የአባታችን ያስተማሩት ሰኞ ለታ የማክሰኞ ለታ ማለት የመድኃኔዓለም ለታ በዩቲዩባችን ስለተለቀቀ እሱም ትምህርት እንዳያመልጠን ገብተን ማየት እንደምንችል ለመጋበዝ እወዳለሁ። ከዛ ባለፈ በቃ በጸሎት ወደ ግሩፑን ብትልኩት ጥሩ ነበር እሱ ነገር። እሺ እሺ ዲያቆን ሳሙኤል ወይ ለሳሙኤል ላከው ወይ ለእኔ ላከው። እዛ ላይ እሺ ይከታተል። በጣም ጥሩ ትምህርት ነው። እሺ በቃ በጸሎት ዝጉልን አባቶቻችን አንዳቸው። መልካም። ማን አለ ሌላ ካሉ አባቶች ያርጉ። ታየኝ እኔ እንጃ እንግዲህ ካላችሁ አይ እንግዲህ እስከምትፈልግ ድረስማ ጊዜ የለም። እሺ ለጸሎት እንዘጋጅ። አቤቱ አምላካችን ጌታችን ኢየሱስ ክርስቶስ ሆይ አነሳስተህ አስጀምረህ ስላስፈጸምከን እናመሰግናለን። የተማርነውን የሰማነውን ቃልህን በልቦናችን በኃይለናችን አስርጽልን። በሰማነው መሰረትም ደግሞ ፍሬ እንድናፈራ ለመልካም ውጤት እግዚአብሔር ሆይ እንድታደርሰን የተማርነው ትምህርት ፍሬ አፍርቶ አንተ የምትከብርበት እኛም ደግሞ ህይወታችን በእውነት ህይወት የሚያገኝበት ያድርግልን። መምህራችን በጤና በህይወት ይጠብቅልን፣ ቃለ ህይወት ያሰማልን። እግዚአብሔር አምላክ ደግሞ በጣም ለቤተ ክርስቲያን የበለጠ የሚጠቅሙ የሚሰሩ በእድሜ በጤና ቆይተው ቤተክርስቲያን አገልጋይ አድርጎ ያቆይልን። እግዚአብሔር ሁላችንም በሰላም የዋለን በሰላም ያሳድረን። ፈቃዱ ሆኖ ደግሞ ለእመቤታችን ለቅድስት ልደታ ዓመታዊ በዓሏ ሰላም ደርሰን በምንችለው መጠን እሷን ለማክበር በረከቷን ለማግኘት የእግዚአብሔር ፈቃዱ ይሁንልን። የቅዱሳን ሁሉ አማላጅነት አይለየን። አባታችን ሆይ ብለን ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ የተባረከ ነው። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወእግዜ ኢየሱስ ክርስቶስ ስራ ኃጢአቴ ኃጢአተ ኩሉ ሕዝብ በነቢዩ በገቢር ባህል የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። እንግዲህ የ67 ሰው በየቤቱ ቢያንስ 2 እና 5 ሰው ዞ ስለሚቀመጥ አይታወቅም፣ 300ም ሊደርስ ይችላል። ለማንኛውም የተገኛችሁ ተጠቅማችኋል። እግዚአብሔር ይባርካችሁ። አሜን።